ሙቀቱ እንዴት እያደረጋችሁ ነው? ተስማምታችኋል አይደል? አዎ እግዚአብሔር ይመስገን ሁላችንም ተስማምቶናል። ዛሬ እንግዲህ የተነበቡት ሶስቱ የመጽሐፍ ቅዱስ ክፍሎች ኤርምያስ 23 ከ31 እስከ 32፣ አንደኛ ዮሐንስ 1 ከ5 እስከ 10፣ ማቴዎስ 19 ከ16 እስከ 22 ያሉት ናቸው። በሶስቱም ክፍሎች ወይም ሶስቱ ክፍሎች የሚጋሯቸው የጋራ ሐሳቦች በመለኮታዊ እውነትና ብርሃን ውስጥ ወይም ህልውና ተሸሽጎ የራስን ህልምና ራዕይ ለማሳካት መሞከር እንደማይቻል ነው። ለምን? ምክንያቱ አንደኛ ዮሐንስ ምዕራፍ 1 ከ5 እስከ 10 ድረስ ቅድም በተነበበው ውስጥ ተገልጧል። እንመጣበታለን። በእግዚአብሔር ህልውና ውስጥ ተደብቆ የራስን ህልምና ራዕይ ለማሳካት መሞከር ወይንም ሁለት ነገር ወዶ በእግዚአብሔር መንግስት ውስጥ ማገልገል እንደማይቻል ከብሉይ ኪዳን በኤርምያስ 23 21 ከ21 እስከ 32 በተነበበው ውስጥ ያየነው ነቢያት በሚለው ስም ውስጥ በመደበቅ የእግዚአብሔርን እውነተኛ መለኮታዊ መልእክት ለህዝብ ከማስተላለፍ ይልቅ ነቢያቱ በውሸት እግዚአብሔር ያላለውን የራሳቸውን ሐሳብና ፍላጎት እግዚአብሔር እንዲህ ይላል በማለት ህዝቡን እንዴት ያሳስቱት እንደነበረ ቅድም ሲነበብ ሰምተናል። ለምሳሌ ኤርምያስ 23 21 እኔ ሳልካቸው እነዚህ ነቢያት ሮጡ፣ እኔም ሳልነግራቸው ትንቢትን ተናገሩ ይላል። 25 ላይ አለምሁ ወይንም ህልም አየሁ እያሉ በስሜ ሐሰትን የሚናገሩትን የነቢያትን ነገር ሰምቻለሁ ይላል። እኔ የምሰማ አምላክ ነኝ። ኤርምያስ 23 24 ሰው በስውር ቢሸሽግ እኔ አላየውምን? ሰማይና ምድርንስ የሞላሁ እኔ አይደለሁምን? ይላል እግዚአብሔር። በማቴዎስ 19 ከ16 እስከ 22 ላይ ያየነው አዲስ ኪዳን ላይ ማለት ነው። ቅድም ተነቦልና እሱም የዘላለምን ህይወት እንዳገኝ ምን መልካም ነገር ላድርግ ብሎ አንድ ሰው ጌታ ኢየሱስ ክርስቶስን ጠየቀው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ህይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። ከዛም ቅድም ሲነበብ እንደሰማነው ከህግ ጠቃቅሶ አትግደል፣ አትስረቅ የሚለውን እየዘረዘረ ነገረው እና ያ ሰው ምን አለ? እሱንማ ፈጽሜዋለሁኝ፣ እሱን አድርጌዋለሁ፣ እየኖርኩበት ነው አለ። ቁጥር 21 ላይ ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሸጠህ ለድሆች ስጥ፣ መዝገብም በሰማይ ታገኛለህ፣ መተህም ተከተለኝ አለው። ከራስህ ነገር ተላቀቅና እኔን ተከተለኝ። ሁለት ነገር ወደህ እኔን መከተል ማስደሰት አይቻልም እና የዘላለም ህይወት የሚገኘው በአንድ መንገድ ብቻ ነው እና አንድ መምረጥ የግድ ነው እና ለማድረግ የኔ የምትለውን ነገር ሁሉ ተው፣ ሁሉን ትታችሁ ተከተሉኝ ነው የሚለው ቃሉ አይደል? ስለዚህ ምረጥ ነው የሚለው። ጎበዙም ይህንን ቃል በሰማ ጊዜ ንብረት ነበረውና እያዘነ ሄደ። እኔ ብሌም አላደርገውም፣ ይሻላል፣ ምንም እንኳን ስራው የጽድቅም ባይሆን አንዱን መርጦ ሄደ። አደገኞቹ በእግዚአብሔር ቤት በህልውና ውስጥ ተደብቀው የሱ መስለው የራሳቸውን አጀንዳ ግን የሚያደርጉት እጅግ የከፋ ኃጢአት እየሰሩ ነው ብዬ አስባለሁኝ። እና ቅድም በአንደኛ ዮሐንስ ምዕራፍ 1 ከ5 እስከ 10 ላይ ብዙ ነገር ነው ያየነው። እኔ ግን ጥቂቱን ነው የወሰድኩት። ምን ይላል? አሁን እነዚህ በኤርምያስ 23 ላይ በእግዚአብሔር ስም ሽፋን ውስጥ ሆነው ነብይ መስለው
ግን ትክክለኛውን ስራ የማይሰሩት ምናልባት እግዚአብሔር የማያይ የማይሰማ አምላክ መስሏቸው ሊሆን ይችላል። እና አሁን በአንደኛ ዮሐንስ ላይ ያንን ነው የሚያረጋግጥልን። ሁለቱን እንዴት እንደምናያይዘው እንድናይ ብዬ ነው። ምንድነው የሚለው? እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትልች ናት። ቁጥር 6 ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። እውነተኛ ብርሃን በጨለማ ውስጥ ምን ያደርጋል? እውነተኛ ብርሃን በጨለማ ውስጥ ያበራል፣ ከሱ የሚደበቅ የለም ነው የሚለው። ዓለምና ህዝቦቿ ግን አያስተውሉም፣ አያውቁም። እና አንደኛ ዮሐንስ የሚነግረን ምንድነው? የነቢያቱ ስራ የጨለማ ስራ ነው እየሰሩ ያሉት። ወይም ሁለት ሐሳብ ያላቸው እንደዛው ነው። እግዚአብሔር የሚያይ የሚሰማ አምላክ ነው እያለ ነው ይሄኛው የሚነግረን። እና እግዚአብሔር እውነት ስለሆነ ነገሩ ሁሉ ለብርሃን ደብቀን ብንሰራ ብርሃን ነውና ለብርሃን የተጋለጠ ነው። ስራቸው ውሸት ከሆነ ደግሞ ውሸት በእውነት ፊት የተገለጠ ነው። ምን ማለቴ ነው? እግዚአብሔር እውነትም ብርሃንም ነው። ስለዚህ በሱ ፊት መዋሸትም መደበቅም አንችልም። እና ሁለት ነገር ወደን በእግዚአብሔር ቤት ማገልገል እግዚአብሔርን ማገልገል ማስደሰት አንችልም። ስለዚህ ርዕሱ ምን ብየዋለሁ? ሁለት ሐሳብ ይዞ እግዚአብሔርን ማገልገል አይቻልም። ምክንያቱም እግዚአብሔር እውነትና ብርሃን ስለሆነ፣ የሚያይና የሚሰማ ስለሆነ፣ ቶሎ ብሎ ስለማይቀጣን፣ ምናልባት ዝም ስለሚለን ስለሚታገሰን የማያየን ሊመስለን ይችላል። እና ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ ይላል ያዕቆብ 4:8። ሁለት ሐሳብ ላለው በመንገዱ ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ያዕቆብ 1:8። ከሁለቱም የወጣችሁ ትሆናላችሁ ነው የሚለው። እንጸልይ። እግዚአብሔር አምላካችን እናመሰግንሃለን። ምናልባት እዚህ ጋር ቆመን በምንናገርበት ጊዜ ስለሌሎች ጌታ ሆይ ይሄ ትክክል አይደለም ብለን እግዚአብሔር ሆይ ስንናገር እኛ ንጹሃን አድርገን አይደለም፣ ሁላችንም እዛ ውስጥ አለንበት። የምህረት አምላክ እግዚአብሔር ሆይ ከቃልህ ሁላችን እንድንማር እንድንፈወስ መንፈስ ቅዱስህ ያስተምረን፣ ቃልህን ይግለጥልን። ጊዜያችንን ሁሉ ጌታ ይባርክልን። በልጅ በኢየሱስ ክርስቶስ ያው ስም አሜን አሜን። ሆኖም ዛሬ እኔ የማተኩረው በኤርሚያስ 23 ከቁጥር 21 ጀምሮ ሳይሆን ከቁጥር 9 ጀምሮ ያለውን እንድናይ ፈለኩ። በእርግጥ ረዘም ያለ ነው፣ ግን መጀመሪያ ሰመሪውን ሰጣችሁና ከዛ ቁጥር በቁጥር ብናየው ጥሩ መሰለኝ። በጣም ጠቃሚ መስሎ ስላየሁት ነው። ከ9 ነው የምንጀምረው። በምዕራፍ 23 ኤርሚያስ ምንድነው ሊነግረን የፈለገው? በምዕራፍ 23 ምን ሊነግረን የፈለገው? ጠቅለል ያለው ሐሳብ ስንመለከት የይሁዳ ሕዝብ በጊዜው የነበረበት ሁኔታ አሳዛኝ ነበር። በፖለቲካውም፣ በኢኮኖሚውም፣ በማህበራዊውም፣ በመንፈሳዊውም ህይወቱ ቀውስ ውስጥ የነበረበት ጊዜ ነው። እንደገና መጻኢ እድሉ ደግሞ ለምርኮ የተዘጋጀ ህዝብ እንደነበረ እናያለን። በዚህ ወቅት የይሁዳ ህዝብ የነበረበትን አጠቃላይ ሁኔታ በሚከተሉት ዋና ዋና ነጥቦች ለመግለጽ ሞክራለሁኝ። አንደኛ፣ አመራሮች ወይንም እረኞች በመበላሸታቸውና ኃላፊነታቸውን መወጣት አለመቻላቸውን እናያለን። እና መጽሐፍ ቅዱስ ነገስታትን፣ ካህናትን፣ አለቆችን አንዳንድ ቦታ ስመለከት እረኞች ነው የሚላቸው። እረኞች አሁን ስለዚህ ነገስታቱም ካህናቱም አለቆቹም ችግር ውስጥ የወደቁበት ጊዜ ነው።
በኃጢአት የተለወሱበት ጊዜ ነው። ከዛ የተነሳ ህዝቡ መሪ ያጣበት ጊዜ፣ የችግር ጊዜ ነበረ። እነዚህ ሁሉም ፍሬ አልባ የሆኑበት ወቅት ነበረ። ንጉሱም ካህኑ እና ለሰው በጣም ከባድ፣ ወዴት ይሄድ? ሁሉ በኃጢአት የተለወሱ ነው እና ህዝቡ አይኑን የሚጥልበት ወይንም እንደው ምልክት የሚሆነው ሰው ያጣበት ጊዜ ምናልባት የኛን ዘመን የሚመስል ይመስለኛል። እነዚህ የህዝብ እረኞች መንፈሳውያን መስለው የእግዚአብሔርን ስም እየጠሩ ህዝቡን ከመጠበቅ ይልቅ የግል ጥቅምና ፍላጎታቸውን ለማሟላት ስልጣናቸውን ለማስጠበቅ ቅድሚያ ይሰጡ ነበረ። ስለዚህ በግዴለሽነት መንጋውን ያለ ጠባቂ በትነውታል። ብዙ ጥፋት አድርሰዋል። ህዝቡ ተበድሏል። ስለዚህ እግዚአብሔር መንጋዬን ስለበተናችሁ ከቁጥር 1 ጀምሮ እስከ 5 ድረስ አንቡት። በጣም የሚገርም ሐሳብ ነው ያለው። መንጋዬን ስለበተናችሁና ተገቢውን ጥንቃቄ ስላላደረጋችሁላቸው ለክፋታችሁ ተገቢውን ቅጣት አመጣባችኋለሁ ብሎ እነዛን ቅድም ያልኳቸው እነዚህ መሪዎች፣ እረኞች፣ ነገስታት የሚባሉትን ይሄ ማስጠንቀቂያ ይሰጣቸዋል። ምድሪቱ ላይ የነበሩት የሐሰት ነቢያት ህዝቡ ከኃጢአቱ እንዳይመለስ፣ አይገርማችሁም? ህዝቡ ከኃጢአቱ እንዳይመለስ ሰላም ሳይሆን እግዚአብሔር ሰላም ይሆንላችኋል ብሏል፣ ክፉ ነገር አያገኛችሁም ብሏል እያሉ ህዝቡን በሐሰት ስብከት የሚያደነዙበት ወቅት ነበረ። ህዝቡ የእግዚአብሔርን ስም እንዲረሳ በማድረግ ነቢያቱ ህዝቡን ወደ እውነተኛ የእግዚአብሔር ቃል ከመምራት ይልቅ የገዛ የልባቸውን ሐሳብ የጣዖቶቻቸውን ወይንም የበዓልን ሐሳብ እንዲከተሉ በማድረግ በአመንዝራነት ታያችሁ፣ ካህናት በአመንዝራነትና በውሸት ውስጥ እንዲኖሩ አድርገዋቸዋል። ምሳሌ የሚሆን ሰው ጠፍቷል። ህዝቡም እውነተኛውን ነቢይ ኤርሚያስን ከመስማት ይልቅ እነዚህን አታላዮች ወይም ሐሰተኞቹ እንዲመርጡ አድርገዋቸዋል። በቃ ብሬን ዎሽ በደንብ አድርገው የራሳቸውን ነገር ከልባቸው የወጣውን እየነገሩ ከክፉ ሰው ልብ የወጣ ሐሳብ እየነገሩ ህዝቡን አደነዘዙት። ስለዚህ የማህበራዊ ህይወት መበላሸትና ርኩሰት የገነነበት፣ ግብረገብነት የወደቀበት ጊዜ ነበረ። በምድሪቱ ሁሉ ርኩሰት የተሰራጨበት ነበር። ፍትህ መጓደሉ፣ ህዝቡ እርስ በርሱ ክፉ ማድረጉና ማንም ከኃጢአቱ ለመመለስ ባለመፈለጉ አጠቃላይ አገሪቱ በእግዚአብሔር ፊት እንደ ሰዶምና ገሞራ ሆና እንደነበር ነው የሚናገረው። እንደ ሰዶምና እንደ ገሞራ ጠፍታ ነበር ምድሪቱ። ይህንን ነው ኤርሚያስ አሁን የሚነግረን በምዕራፍ 23 ላይ። በመጨረሻም ኃላፊነታቸውን ያጓደሉትን እረኞች እግዚአብሔር እንደሚፈርድባቸውም ይናገራል። ለተጨቆነው ህዝብ ደግሞ፣ ለተገፋው ህዝብ፣ ለታለለው ህዝብ ደግሞ ቅን መሪዎችና እረኞችን እንደሚያስነሳ እንዲሁም በመሲሁ በኩል ህዝቡን እንደሚጎበኝ ተስፋ እንደተሰጠ በትንቢታዊ መልኩ የተነገረበት ቦታ ነው። ስለዚህ የዛሬውን መልእክት ጠቅለል አድርገን ስንመለከተው ይህንን ይመስላል። አሁን ኤርሚያስ በምዕራፍ 23 ከቁጥር 9 ጀምሮ እስከ 32 ድረስ የተናገረውን ቁጥር በቁጥር እናየዋለን። ብዙ ማብራሪያ አያስፈልገው። እንደነገርኳችሁ ጥቅልል አድርገን ያየነው ያንን ሐሳብ አግኝተናል እና በጣም ጠቃሚ ስለመሰለኝ ዝም ብዬ መተው ስላልፈለኩኝ ነው። እና ከቁጥር 9 ጀምሮ እስከ 32 ድረስ ያለውን እንደዚሁ ሮጥ ልበታለሁኝ። ኤርሚያስ እንዲህ ይላል ቁጥር 9 ላይ፣ ስለ ነቢያቱ ልቤ በውስጤ ተሰብሯል፣ አጥንቶቼ ሁሉ ታውከዋል። ከእግዚአብሔር የተነሳ ከቅዱስ ቃሉም የተነሳ የወይን ጠጅ እንዳሸነፈው እንደ ሰካራም ሰው ሆኛለሁ። ስራቸው አስክሮኛል።
ኃጢአታቸው አስክሮኛል፣ ልክ እንደ ሰካራም እየተንገዳገድኩ ነው የሚለው ኤርምያስ። ቃሉ ለሕዝቡ በትክክለኛው መንገድ ወደ ንስሐ በሚመልስ መልኩ እየተነገረ አልነበረም። ቅድም ሰምተነዋል። ከልባቸው የወጣውን ነው የሚለው፣ ወይንም የነቢያቱን ማነው የበዓልን ነው የሚነግሯቸው። የእግዚአብሔር አገልጋዮች መስለው የራሳቸውን ፍላጎት ሐሰተኛ መልእክት ይነግሩት ነበረ። ያም ቀጥለን የምናየውን ውጤት አስከተለ። ሕዝቡ ትክክለኛውን የእግዚአብሔርን ቃል አለማግኘቱ። ምክንያቱም የእግዚአብሔር ቃል ሰውን ይሰራል፣ ይገነባል፣ ይለውጣል። ግን አልሰማም ሰው። ማን ይንገረው? ስለዚህ ምን ጥፋት አስከተለ? ምድር ከአመንዝሮች ተሞላች። ምድሪቱ ከአመንዝረኞች የተነሳ ተሞላች። ከመርገምም የተነሳ ምድር አልቅሳለች። የምድረ በዳ ማሰማሪያ ደርቋል። አካሄዳቸው ክፉ ነው፣ ብርታታቸውም ቅን አይደለም። ስለዚህ ማህበራዊ ኑሮ ሁሉ ተቃውሷል፣ ህዝቡ በሞራሉ ወድቋል ይላል። እግዚአብሔር ደግሞ ነቢዩንና ካህኑን ረክሰዋል ይላል። ነቢዩም ረክሷል፣ ካህኑም ረክሷል። በቤቴ ውስጥ ክፋታቸውን አግኝቻለሁ። ቤት ውስጥ ራሱ ቤት ውስጥ መልካም ነገር ማየት አልቻለም። ክፋት ብቻ ነው እያየ ያለው። 12 ስለዚህ መንገዳቸውን በጨለማ እንዳለች እንደ ድጥ ስፍራ ትሆንባቸዋለች። በጨለማ ያለ ድጥ ስፍራ አስቡት። ምን አይነት ነው? ጨለማው ጨለማ ነው፣ ድጡ ድጥ ነው። እነዚህ ሰዎች መቆሚያ መዳኛ አላቸው? በቃ ልም ነው። ጨለማና ድጥ ሆኖባቸዋል ይላል። እና መትረፍ አይችሉም። መሰባበር መድቀቅ ነው በገዛ እጅ በሰሩት ነገር። እርሱ ምን አለ? ፍግምግም ብለው ይወድቁበታል ነው የሚለው፣ ይወድቁበታል። እኔም በምጎበኛቸው ዓመት ክፉ ነገርን አመጣባቸዋለሁና ይላል እግዚአብሔር። ኦልሬዲ ድጡ ጨለማ ሆኖባቸው እነሱ የተሰባበሩ ነው። አሁን ደግሞ እግዚአብሔር ሲጎበኝ ምንድን ነው የሚያደርገው? መከራ ነው ይዞባቸው ይመጣል። እና ወገኖቼ ከእግዚአብሔር የተጣላ ሰው ተስፋው ምንድን ነው? ከእግዚአብሔር የተጣላ ሰው ምንድን ነው ተስፋው? እኔ በእግዚአብሔር መጎብኘት ሲባል የምጠብቀው በቃ እግዚአብሔር እንዲሁ ካለንበት መጥፎ ነገር ውስጥ አውጥቶ መልካም ነገር እንደሚያደርግ፣ የተሻለ ህይወት ውስጥ እንደምንገባ የእግዚአብሔር ጉብኝት እንጠብቀዋለን አይደል? አረ ጌታ ሆይ መጥተህ ጎብኘኝ ስንል በቃ ከዚህ ነገር ውስጥ ካለሁበት ነገር ውስጥ አውጣኝ ነው። እነዚህን ግን እግዚአብሔር የሚጎበኛቸው ለምንድን ነው? ሊያጠፋቸው ነው የሚጎበኛቸው። እና ምንድን ነው የሚጠብቁት ብዬ አሰብኩኝ። ምክንያቱም ከእግዚአብሔር የተጣላ ሰው ምንድን ነው በቃ ወዴት ነው የሚሄደው? ከሰው ቢጣላ ሰው ወደ እግዚአብሔር ይሄዳል። እግዚአብሔር ይርዳኝ፣ እግዚአብሔር ደግሞ ይረዳዋል። ከእግዚአብሔር ግን የተጣላ ሰው ወዴት ይሄዳል? በሰማርያ ነቢያት ላይ ስንፍናን አይቻለሁ ይላል። በበዓል ትንቢት ይናገሩ ነበር፣ ሕዝቤንም እስራኤልን ያስቱ ነበር። እኔ የነገርኳቸውን ሳይሆን የበዓልን ትንቢት ይናገሩ ነበር። በኢየሩሳሌምም ነቢያት ላይ የሚያስደነግጥን ነገር አይቻለሁ። በነቢያቱ ላይ ያመነዝራሉ፣ በሐሰትም ይሄዳሉ። ማንም ከክፋቱ እንዳይመለስ የክፉ አድራጊዎችን እጅ ያበረታሉ። የክፉ አድራጊዎችን እጅ የእግዚአብሔርን ቃል ነግረው መመለስ ሲገባቸው እነሱ ምን ያደርጋሉ? ያበረታሉ። እየሰራህ ያለው ነገር ትክክል ነው፣ ግፋበት፣ ቀጥል ነው። እኔ እንደሚመስለኝ እኛ ጋር ብቻ መጣችሁ ስልጣናችንን አትነካኩብን። በቃ እናንተ እንደፈለጋችሁ ሁኑ፣ ማንም እንትን በቃ ኮንትሮል አያደርጋችሁም። እኛ ጋር ግን እንደ ልባችን እንሁን። በቃ ይህን ስም ይዘን የምንፈልገውን ነገር እናድርግ የሚሉ ይመስለኛል። ስለዚህም እንዳይመለስ የክፉ አድራጊዎችን እጅ ያበረታታሉ ይላል እና አሁን ቅድም ሰዶምና ጎሞራ ብለን ነበር። አሁንም ሁሉም እንደ ሰዶም የሚኖሩበትም እንደ ገሞራ ሆነብኝ ይላል እግዚአብሔር ሁለተኛ ጊዜ። እና ስለዚህ እግዚአብሔር
ምን አይቼ ልራራላቸው የሚል ይመስለኛል። የሚታይ መልካም ነገር ምንም ነገር የላቸውም። ኤርሚያስ ከእግዚአብሔር የተነሳ ከቅዱስ ቃሉም የተነሳ የወይን ጠጅ እንዳሸነፈው እንደ ሰካራም ሰው ሆኛለሁ ያለው ቀደም እንደነዚህ አይነት ሰዎች ጋራ ስለሚኖር ነው። እና እግዚአብሔርም ተቸገረ፣ እውነተኛ ነብዮችም ተቸገሩ። ሰው ምን ያህል ከባድ ነው ወገኖች! በጣም ከባዶች ነን እኛ በእውነት እንደው የእግዚአብሔር መንፈስ እሱ እንደው ካላረቀንና ካላስተካከለን በጣም ከባዶች ነን። እና አሁን እግዚአብሔር ተቸገረ፣ ነቢያቶች እውነተኞቹ ተቸገሩ። እነዛ በቃ የግል ነገራቸው ላይ ብቻ ነው ፎከስ ያደረጉት። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ከኢየሩሳሌም ነቢያት ዘንድ ርኩሰት በምድር ሁሉ ላይ ወጥቷልና እሬትን አበላቸዋለሁ፣ የሐሞትንም ውሃ አጠጣቸዋለሁ። ለነዚህ ክፉ ሰዎች ለምን? እነሱ ለሕዝቡ የሚያጠጡትና የሚመግቡት መራራ ነገር ነው። ወደ እግዚአብሔር የሚመልስ በረከት የሚያመጣ ከንስሐ የሚመልስ ነገር አይደለም የሚነግሯቸው። ስለዚህ የሚነግሯቸው ሁሉ መጥፎና መራራ ስለሆነ እነሱም ያንን መራራ ይጨልጡታል ማለት ነው፣ ይጋቱታል የሚል ይመስለኛል። ቁጥር 16 የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁን የነቢያትን ቃል አትስሙ። በቃ እነዚህ ነቢያቶቻችሁን አትስሟቸው ነው የሚላቸው። ከንቱነትን ያስተምሯችኋል፣ ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣው ራእይ ይናገራሉ። ማብራሪያ አያስፈልገውም አይደል? በደንብ ራሱን የሚገልጥ ይመስለኛል። የራሳቸውን ነገር እየነገሩ ህዝቡን ከፈጣሪ አርቀውታል፣ ለይተውታል። ከእግዚአብሔር ሳይቀበሉ እግዚአብሔር እንዲህ ይላል በማለት ህዝቡን የሚያስቱ ነበሩ። የዚህ አይነት ነቢያት ዛሬ በእኛ ዘመን አሉ። ብዙ ጊዜ ሲነገር ሰማለሁኝ። 17 ቁጥር 17 ለሚንቁኝ ሁልጊዜ እግዚአብሔር ሰላም ይሆንላችኋል ብሏል ይላሉ። በልብም እልህኝነት ለሚሄዱ ሁሉ ክፉ ነገር አያገኛችሁም ይላሉ። በቃ ጥፉ ነው ህዝቡን፣ አትመለሱ። የያዛችሁት የክፋት መንገድ ነው የሚያዋጣችሁ፣ ሂዱ። ቁጥር 19 እነሆ የእግዚአብሔር አውሎ ነፋስ እርሱም ቁጣው የሚገለባብጥ አውሎ ነፋስ መጥቷል፣ የአመፀኞችን ራስ ይገለባብጣል ይላል። እና ፍርድ አለ። ለጊዜው ነው እንጂ አሁን ለሰዎች ፍርድ አለ። ቁጥር 20 ላይ የእግዚአብሔር ቁጣ የልቡን ሐሳብ ሰርቶ እስኪፈጽም ድረስ አይመለስም፣ በኋለኛው ዘመን ፈጽማችሁ ታስታውሱታላችሁ ይላቸዋል። እነዚህ ነቢያት የሚነግሯችሁ ከኔ የወጣውን አይደለም። ከኔ የወጣውን ቢነግሯችሁ ኖሮ የእግዚአብሔር ቃል ይለውጣል አይደል? ከኔ የሚወጣውን ቢነግሯችሁ የሚለወጥ የሚሻሻል ነገር ነበር። ግን አሁን የቀጠለው ምንድነው? ጥፋት ነው። ምክንያቱም ቃሌ ከኔ ዘንድ ወጥቶ ሰው ጋር ደርሶ የሚለውጠውና የሚሰራው ነገር አለ። ዛሬ ግን ያን እያየሁ አይደለም። ምክንያቱም እነሱ የራሳቸውን ስለሚያደርጉ፣ እነሱ የሚነግሯችሁ የኔን ሳይሆን የራሳቸውንና የበዓልን ነገር ስለሆነ ተናግሬያለሁኝ። ከቁጣዬ የሚያድን የለም በማለት ማስጠንቀቂያም ጭምር እግዚአብሔር ይናገራል። ፍርድ እንደሚጠብቃቸውም ይናገራል። እኔ ሳልካቸው ቀደም የነበረው እንግዲህ ዛሬ የምናየው ከዚህ ጀምሮ ነበረ። ለዚህ ብዬ ነው ወደፊት ያወሰድኳችሁ። ይሄ አሁን እስካሁን ያነበብነው ዛሬ የምናነበው ክፍል አይደለም። እሱን ካላየን ከዚህ ወዲያ ያለው ብዙም እንትን አደረገን ብዬ ነው ወደዛ ያወሰድኳችሁ። እና አሁን ዛሬ ካነበብነው ደግሞ ስንጀምር ወደ 21 ስንመጣ እኔ ሳልካቸው እነዚህ ነቢያት ሮጡ፣ እኔም ሳልነግራቸው ትንቢትን ተናገሩ። በምክሬ ግን ቢቆሙ ኖሮ ለሕዝቤ ቃሌም ባሰሙ ነበረ፣ ከክፉ መንገዳቸውም ከስራቸውም ከክፋት በመለሷቸው ነበር። እና አሁን
ከ9 ጀምረን እስከ 20 ድረስ እንግዲህ በህዝቡ ላይ የደረሰውን ጥፋት አይተናል። የሚመልሰው አልነበረም። በቃ በጣም ጋጠወጥ እስከሚሆን ድረስ ህዝቡ በሞራሉ እንዲወድቅ በቃ ሶሻሊ ኢኮኖሚካሊ በሁሉ ነገር በቃ ሚዝረብል እንዲሆን ያደረጉት ከእግዚአብሔር የተላከ ነገር ስለማይነግሩት ከራሳቸው ብቻ ይነግሩት ስለነበረ፣ ስለዚህ እነዚህ ሰዎች እነሱም አይድኑም ህዝቡንም አያድኑም እና ጅምላ ጥፋት እየደረሰ ያለ ይመስለኛል። ቃሌ በትክክል ባለመድረሱ ሁሉ ነገር ተናጋ የሚል ይመስለኛል እግዚአብሔር። የቤተ መቅደስ መርከስ፣ የፍትህ መጓደል፣ አመንዝራነት፣ እንደገና ደግሞ መሰደድና ወደ ምርኮ ምድር መሄድ እና በአጠቃላይ ውድቀት፣ ይሄ ሁሉ የምን ውጤት ነው? ያለመታዘዝ እና የራስ ፍላጎት ሲያሸንፈው ሰው እዚህ ሁሉ ቀውስ ውስጥ ይገባል ማለት ነው። ከእግዚአብሔር ነገር ይልቅ በራስ ነገር መያዝ። እኔ የቅርብ አምላክ ነኝ ይላል ቁጥር 23 ላይ እንጂ የሩቅ አምላክ አይደለሁም። ምንድን ነው የሚላቸው? እዚሁ አጠገባችሁ አለሁኝ። ቅድም በአንደኛ ዮሐንስ ምዕራፍ 1 ከቁጥር 5 እስከ 10 ድረስ እግዚአብሔር ይሰማል ያያል እንዳልነው እኔ አጠገባችሁ ነኝ ነው የሚላቸው። እዚሁ ነው ያለሁት፣ አያለሁ፣ እሰማለሁ። ሰው በስውር ቢሸሸግ ይላል ቀጠል አድርጎ 24 ላይ እኔ አላየውም ምን ነው የሚለው። ከኔ የሚሸሸግ የሚደበቅ ነገር አለን? ሰማይና ምድርንስ የሞላሁ እኔ አይደለሁም ምን ይላል ቁጥር 24 ላይ። አለምሁ ወይንም ህልም አየሁ እያሉ በስሜ ሐሰትን የሚናገሩትን የነቢያትን ነገር ሰምቻለሁ። ጆሮ አለኝ እሰማለሁ፣ ዓይን አለኝ ቀርባችሁ ነኝ አያለሁ። ልታታልሉኝ አትሞክሩ። ቁጥር 26 ትንቢትን በሐሰት በሚናገሩ የልባቸውንም ሽንገላ በሚናገሩ በነቢያት ልብ ይህ የሚሆነው እስከ መቼ ነው? ነቢያት ህዝቡን የሚያሳስቱት፣ ህዝቡን ከመንገዱ የሚያወጡት እስከ መቼ ነው? ማብቂያ አለው፣ ፍርድ አለ እና ጆሮ ያለው ሁሉ ይስማ። በእውነት እኔ እንደዛ ይመስለኛል። ይሄ ነገር መቆም አለበት። እግዚአብሔር ይፈርዳል። እንዴት በየትኛው መንገድ እንደሚመጣ አናቅም። ግን ዝም ብሎ በዚህ ከተቀጠለ እግዚአብሔር ዝም ብሎ ህዝብ ሲጠፋ የሚያይ አምላክ አይደለም እና እግዚአብሔር ይፈርዳል። ቁጥር 27 አባቶቻቸው ስለ በዓል ስሜን እንደረሱ እያንዳንዱ ለባልንጀራው በሚነግራት ህልማቸው ህዝቤ ስሜን ለማስረሳት ያስባሉ። አሁን የእግዚአብሔር ስም ተረስቶ የማን ስም ነው እየገነነ ያለው? የበዓል ስም እየገነነ ነው እና የበዓል ስም እንዲገን የሚያደርጉት ሐሰተኛ ነቢያት በእርግጥ የራሳቸውም የህዝቡም ጠላቶች ናቸው። እነዚህ ሰዎች የሁሉም ጠላቶች የራሳቸውም ጭምር ጠላቶች ናቸው። ምክንያቱም እነሱ አይድኑም በመጨረሻ። አስቡት እንግዲህ የፍትህ መዛባት፣ የሞራል መውደቅ፣ በቤተ መቅደስ ማመንዘር፣ ቤተ መቅደስ ሆኖ ቀሳውስት ተብሎ ካህን ተብሎ ነብይ ተብሎ ማመንዘር፣ ይሄ ዛሬም ያለ በሽታ ነው። ስለዚህ አንድ ቦታ የት እንደሆነ አላውቅም፣ እነሱም አይገቡም ሌላውንም አያስገቡም የሚል አለ አይደል መጽሐፍ ቅዱስ ውስጥ። እና እንደዛ አይነት ጊዜ ይመስለኛል። 28 የሚያልም ነብይ ህልምን ይናገር ይላል። ቃል ያለበት ቃሌን በእውነት ይናገር። ገለባ ከስንዴ ጋራ ምን አለው? ምን አለው? የከበረውና ከስህተት ሁሉ የሚመልሰውን የእግዚአብሔርን ቃል ከሐሰተኞች አንደበት ከሚወጣው ገለባ ጋራ ማወዳደር እንደማይቻል ይናገራል። ከነሱ ከራሳቸው ከልባቸው የሚያወጡት ገለባ ነው። የእግዚአብሔር ቃል ግን የከበረ ፍሬ ነው። ስለዚህ ሁለቱን አንድ ጋር ማድረግ አይቻልም ነው የሚላቸው እግዚአብሔር። እና ፍሬ ከገለባ ጋር ምን ግንኙነት አለው? አሁን ትልቁ ችግር ምንድነው? ፍሬና ገለባውን ለይቶ ለማወቅ። እነዛ እኮ ለራሳቸው አላቅም እኔ ያውቁ ይሆን ለራሳቸው? እኔ ያም ጥያቄ አለኝ። እና በአጠቃላይ ሳስበው ሐሰተኛ ነቢያት
ይህንን ቦታ አንበውት ያውቁ ይሆን ብዬ ጠየቅኩ። አሁን በዘመናችን ያሉ ሐሰተኛ ነቢያት እያልን እንግዲህ ብዙ ጊዜ እንናገራለን እና ይሄንን ቦታ አንበውት ይሆን ያውቁት ይሆን? አይተው ካለፉት ምን አይነት ድፍረት ነው? እንዴት ያስችላል? ያንን አይቶ ሰው ሄዶ የራሱን ነገር መናገር እንዴት ይችላል? ይሄ ካላስተማረ ይሄ ካልመለሰ ምን አይነት ቃል እግዚአብሔር እንዴት አድርጎ ይናገር? በእውነት በደንብ ነው የተናገረው። ግልጽልጽ ያለ እንደው የተደባበቀ ሐሳብም የለውም። እና ቁጥር 29 በውኑ ቃሌ እንደ እሳት ድንጋዩንም እንደሚያደቅ መዶሻ አይደለችምን ይላል እግዚአብሔር። እነሆ ከምላሳቸው ትንቢትን አውጥተው እርሱ ይላል በሚሉ ነቢያት ላይ ነኝ። እግዚአብሔር እኔ አላልኩም፣ እኔ ያላልኩትን ይላል በሚሉ ነቢያት ላይ ነኝ። ቅድም የጠየኳችሁን አሁን እንጠይቃለሁ። ይሄን አንበውት ይሆን? እና እግዚአብሔር ፍርድ አለ ነው የሚለው። ቁጥር 32 እነሆ ሐሰትን በሚያልሙ በሚናገሩም በሐሰታቸውና በድፍረታቸውም ሕዝቤን በሚያስቱ በነቢያት ላይ ነኝ ይላል እግዚአብሔር። እኔ አላኳቸውም፣ አላዘዝኳቸውም እነዚህ ሐሰተኞቹን። ለእነዚህ ሕዝብ በማናቸውም አይረቧቸውም ይላል እግዚአብሔር። በጣም የሚገርም ነው በእውነት ግልጽ ሆኖ የተቀመጠ ነገር ነው እና ሰው ይሄንን እንዴት መተላለፍ ይችላል? ሁላችንም ኃጢአተኛና በደለኞች ነን። ግን ይሄ ቃል ትንሽ እንደው በእውነት ያዝ ሊያደርገን እንደው ይሄንን ደፍሮ አልፎ ሄዶ እንዲህ ይላል፣ በቃ እግዚአብሔር እንዲህ ይላል ብሎ ሄዶ ፈጥሮ መናገር ከልብ የወጣው ያው ከተንኮለኛ ሰው ልብ ውስጥ የወጣውን ቃል መንገር እንዲህ ከባድ ነው። እግዚአብሔር ይመስገን። እንግዲህ ወደ ማጠቃለያ እየሄድኩ ነው። ኤርሚያስ ዛሬ የነገረን ምንድን ነው? ቅድም ጠቅለል አድርጌ ለማስቀመጥ ሞክሬያለሁኝ በመግቢያው ላይ። ኤርሚያስ 23 ላይ ያየነው በወቅቱ የነበሩትን እረኞች የተባሉት መንፈሳውያንና ሌሎች መሪዎች ኃላፊነታቸውን በትክክል ስላልተወጡ ህዝቡ ጠባቂ እረኛ በማጣት እንደተበተነ፣ ነብዩና ካህኑ እንደረከሱ፣ በቤቴም ውስጥ ክፋታቸውን አግኝቻለሁ ነው የሚለው እግዚአብሔር። ልክ ዛሬ ያለንበትን ዘመን የሚመስል ዘመን ይመስለኛል። እነዚህ እረኞች እውነቱን ደብቀው ሐሰተኛ ትምህርት ህዝቡን ስለነገሩት ህዝቡ ተበተነ። ፍርድ እንደሚጠብቃቸውም ደግሞ ለደረሰውም በደል ተጠያቂዎች እንደሆኑም እግዚአብሔር ይናገራል። ፍርድ አለ፣ እንጠንቀቅ ይላል። ይሄ ዛሬ ላለነውም የሚሰራ ነገር ነው። እግዚአብሔር ይመስገን። እረኞች ህዝቡን ቢበትኑትም ከቁጥር 1 እስከ 4 ቅድም አንቡት ያልኳችሁ ላይ ይሄ ሁሉ አለ። መጀመሪያው ላይ ኤርሚያስ 23 ሁሉንም ብታነቡት እኔ በጣም ደስ ይለኛል። ብዙ ነገር ነው የምታገኙበት እና እረኞች ህዝቡን ቢበትኑትም እግዚአብሔር ግን የተበተኑትን በጎቹ ራሱ ከተሰደዱበት አገር ሁሉ መልሶ እንደሚሰበስባቸው፣ ታማኝ መሪዎችንም እንደሚያስነሳላቸው፣ የሚጠብቋቸውን ትክክለኛ ቃል ይገባላቸዋል፣ ተስፋም ይሰጣቸዋል። በኤርሚያስ 23 መጀመሪያ ከቁጥር 3 እስከ 5 አሁን አንቡት የምላችሁ እግዚአብሔር ቃሉን የሚያከብር አምላክ ነው። ያንን ተመልከቱት። ስለሆነም ህዝቡን እንደገና እንደነ እዝራ አንድ ቦታ ስመለከት የሚያዩት እንደነ እዝራና ነህሚያ የመሳሰሉትን ቅንና ታዛዥ መሪዎች እንዳስነሳላቸው እኛም እናውቃለን። አንዳንድ ሀሳብ ያገኙት በእነሱ ላይ ነው። እንደነሱ አይነቶቹን መሪዎች አስነስቶ ህዝቡን እንደገና ምን አድርጎታል? ታሪኩን ስለምናውቀው ስለ ነህሚያና ስለ እዝራ ብዙ አሁን አልናገርም። እንዴት አድርገው ኢየሩሳሌምን መልሰው እንዴት እንዳቆማት እናውቃለን። ስለዚህ እንደነዚህ አይነት መሪዎችን እግዚአብሔር መጨረሻ ላይ አስነሳላቸው። ያም ብቻም አይደለም። ኤርሚያስ 23:5 እነሆ ለዳዊት ጻድቅ ቁጥቋጦ የሚያስነሳበት ዘመን ይመጣል ይላል እግዚአብሔር።
እርሱም እንደ ንጉሥ ይነግሣል፣ ይከናወንለታል፣ በምድርም ፍርድና ጽድቅን ያደርጋል ይላል። ይህም ሁላችንም እንደምናውቀው ያው ስለ ጌታ ኢየሱስ ክርስቶስ ወይም ታማኝ እረኛ ነፍሱን ስለ በጎቹ የሚሰጥ እረኛ እና ጠባቂ እንደሚያስነሳላቸው እዛው በትንቢት መልክ የተነገረ ነገር አለ። ቁጥር 5 ላይ እናገኛለን። ስለዚህ እግዚአብሔር ስለሚበተነው መንጋ ግድ ይለዋል። ያኔም ዛሬም የማይጠብቁት በየቤተ መቅደሱ ደግሞ ብዙ ነገር የሚሰሩት እነሱም ደግሞ እኔ ፍርድ ይጠብቃቸዋል ብዬ አስባለሁ። ዛሬ እኛስ ክርስቲያኖች በሐሰተኛ ነቢያትና በራስ ወዳድ እረኞች እንዳንጠለፍ ምን እናድርግ? የምንሰማውን ቃል ሁሌ የምንሰማው ነገር ይመስለኛል። የምንሰማውን ቃል እንመርምር። የምንሰማውንም ሁሉ በእግዚአብሔር ቃል አንጻር ወይም ሚዛን መመዘን አለብን እንጂ የነገሩንን ሁሉ አንቀበልም። ምን ማለት ነው? መጽሐፍ ቅዱስ የሚነግረንን በትክክል እንገንዘብና እኛ ቃሉን እንወቅ። ቃሉ በውስጣችን ይኖር። መለኪያችን ምንድነው? ቃሉ ነው። ቃሉን ካወቅን አንታለልም። ከዛ ውጪ ከሆነ ደግሞ ከእግዚአብሔር ቃል ከመጽሐፍ ቅዱስ ጋር ከምናውቀው ጋር አወዳደርን ከዛ ውጪ ከሆነ አለመቀበል፣ በህይወታችንም አለማስተናገድ ያስፈልጋል። ሌላው ወደ ንስሐ የማይመራ ኃጢአትን የማይገልጥ መልእክት ከሆነ ምንድነው? የሐሰት ትምህርት ነው። እውነተኛ የእግዚአብሔር ቃል ወደ ንስሐ ይመራናል፣ በቃ ከስተትም ይመልሰናል። እና አንዱ መለኪያ ያ ነው። እውነተኛም የእግዚአብሔር ቃል ኃይል አለው። እውነተኛ የእግዚአብሔር ቃል ምን አለው? ኃይል አለው። ቀደም አይተናል። ቃሉ እሳት ነው ይላል። ልብን ያቀጣጥላል፣ መዶሻ ነው፣ ግትርነትንም ይሰባብራል። ለእግዚአብሔር እንደምንመች ያደርገናል ቃሉ። እውነተኛው ቃል ከመጣ እንሰራበታለን ማለት ነው። እና በመጨረሻም ጳውሎስ ለገላትያ ሰዎች እንደተናገረው ምንድነው ያላቸው? እኛም ብንሆን መልአክ ከሰበኩላችሁ ወንጌል የተለየ ወንጌልን ቢሰብኩላችሁ እርግማን ይሁንበት ይላል ገላትያ 1:8። ከተሰበከው ከእውነተኛው ወንጌል ውጭ ከሆነ እርግማን ይሁን ነው የሚለው። ስለዚህ እኛም ከዛ ውጭ ያለው አናስተናግድም። ስለዚህ ወገኖች ከተሰበከልን እውነተኛ ወንጌል የተለየ ወንጌል ቢሰበክልን መቀበል እንደሌለብን ጳውሎስ ይመክረናል። ወደ ቃሉ እንመለስ። ቃሉ እሳት ሆኖ ቢያቃጥለን ቢቆጠቁጠን ለጥቅማችን ነው፣ ልንሰራበት ነው። መዶሻ ሆኖ ቢሰባብረን መልሶ ይጠግነናል፣ ይሰራናል። የእግዚአብሔር ቃል ልባችንን ያንጻል፣ ይሰራናልም ያስተካክለናልም። ስለዚህ ምን እናደርግ? ወደ ቃሉ እንመለስ። በእነዚህ ሰዎች አንታለል። ጌታ ይባርካችሁ። አጭር ጸሎት አድርጌ እጨርሳለሁ። ጌታችን አምላካችን አባታችን እናመሰግንሃለን። ቃልህን እኛ ተናገርን፣ እኛ ግን ከዚህ ነፃ ነን አላልንም። እኛ እንደማንኛውም ሰው ኃጢአተኛና በደለኛ ነን። ግን ጌታ ሆይ የዚህን ያህል ደግሞ ድፍረት እንዳናደርግ በጌታ በኢየሱስ ክርስቶስ ያው ስም እኔ ጸልያለሁኝ። ወገኖችንም እኔንም እርዳን ጌታ ሆይ። ከኛ የሆነ ነገር እግዚአብሔር ሆይ ተናግረን ህዝብ እንዳናስት እግዚአብሔር ሆይ ያንተን እውነት እግዚአብሔር በእኛ ውሸት እግዚአብሔር እንዳንሸሽግ አንተ የምታይ የምትሰማ የቅርብ አምላክ እንደሆንክ ነግረህናል። ማምለጫ የለንም። ስለዚህ ከፍርድ እግዚአብሔር አንተ ጠብቀን። ተመስገን። ስለነበረን ጊዜ ሁሉ አመሰግንሃለሁ። በልጅ በኢየሱስ ክርስቶስ ያው ስም አሜን።